እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ሌላስ እሺ ከሰሞኑ መልእክት ኢየሱስ ክርስቶስ ይመጣል። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። በእርግጥ ኢየሱስ ክርስቶስ ይመጣል። ባለፈው ጋሽ በቄ ትዝ ይላችሁ እንደሆነ ቀናቶች ሁሉ እንዳለቁ ነገሮች ሁሉ እየተከናወኑ እንደሆነ በማስረጃ በምልክት ነግሮናል። እኛም ደግሞ እንደውም በጋሽ በቄ አነጋገር እኔ ዮሴፍ ቤተክርስቲያን አልሄድም፣ እዛ አጠብቁኝ፣ ምክንያቱም በእኔ እድሜ ይመጣል ብዬ አስባለሁ። ሂሳቡም ያስረዳው ከ30 ዓመት ወዲህ ምክንያቱም አንድ ምዕተ ዓመት ማለት በመጽሐፍ ቅዱስ አንድ ትውልድ ማለት 100 ዓመት ነው። እስራኤል ከተመሰረተች 60 ሆኗታል። ስንት ይቀራል? ስለዚህ አንድ 40 አካባቢና ወደ ዮሴፍ አልሄድም ወደዛ ነው እያለ ነው። እግዚአብሔር ይመስገን። እሱ ወደዛ ካልሄደ እኔማ እግዚአብሔር ይመስገን። እሺ የእግዚአብሔር ስም የተባረከ ይሁን እና በዚህ በመጨረሻው ዘመን ምልክቶች እንዳሉት በጣም በሰፊው አስተምሮናል። የመጨረሻው ዘመን ምልክት እንዳለው ጌታ ሊመጣ ሲል በዓለም ዙሪያ የሚከናወን ነገር እንዳለ በእስራኤል ላይ የሚታይ ምልክቶች እንዳሉ እንደገና በቤተ ክርስቲያን ውስጥም ደግሞ የሚታይ ምልክቶች እንዳሉ በጣም በሰፊው አስተምሮናል። እግዚአብሔር ይመስገን። ዛሬ እኔ ደግሞ መሰረት አድርጌ በጣም መሰረታዊ ነገር የምንነጋገረው አሁን እቺ ቤተ ክርስቲያን ማለት በዚህ ዘመን ያለችው ቤተ ክርስቲያን ክርስቶስ ሊመጣ ባለበት በመጨረሻው ዘመን ውስጥ ያለች ቤተ ክርስቲያን ናት። በመጨረሻው ዘመን ውስጥ ያለች ቤተ ክርስቲያን ደግሞ በውስጧ ብዙ ነገሮች አሉ። ብዙ የሚጠበቁ መጽሐፍ ቅዱሳዊ የሆነ ነገሩ ጡዘቱ የሚጨምር ጉዳዮች እንዳሉ መጽሐፍ ቅዱስም ይነግረናል። ስለዚህ በመጨረሻው ዘመን ያለችው ቤተ ክርስቲያን እንዴት አድርጋ ራሷን መጠበቅ አለባት? በዚህ ዘመን ውስጥ ጌታ ሊመጣ ባለበት በዚህ ሰዓት እንዴት አድርጋ ራሷን መጠበቅ አለባት? ምክንያቱም እኔ ክርስቶስ ነኝ የሚል ይመጣል ይላል መጽሐፍ ቅዱስ ሲናገር። ብዙ የስህተት አሰራሮች በቤተ ክርስቲያን ውስጥ እንደሚገቡ ይናገራል። እንደውም መጽሐፍ ቅዱስ በመጨረሻው ዘመን አንዳንዶች ግልጽ የሆነ የአጋንንትን ትምህርት እያደመጡ ሃይማኖታቸውን ይስታሉ ይላል፣ ይክዳሉ ይላል። ብዙ ሐሰተኛ ነቢያት ይነሳሉ ይላል። ብዙ ጉዳዮች ይነሳሉ ይላል። ይሄ የመጨረሻው ዘመን ያለችው ቤተ ክርስቲያን ምልክት በመሆኗ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ስለዚህ እንዲህ ሲሆን እኛ ደግሞ እንዴት እንደምንጠበቅ እንዴት አድርገን ራሳችንን ድነን ሌሎችንም ወደ ማዳን ደረጃ የምንደርስበትን ሰፊ ነገሮች እናያለን። ወደ ትምህርቴ ከመግባቴ በፊት ማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ ያለውን አነብና እንጸልያለን። የተጻፈች የጌታ ትእዛዝ የሚል ነው የመልእክቴ ማስተምራቸው። ከዚህ በኋላ ማስተምራቸው የተከታታይ ሳምንታት የተጻፈች የጌታ ምን ትእዛዝ፣ ጌታ የሰጠው ትእዛዝ አለ በመጨረሻው ዘመን ላይ ልናረገው የሚገባ ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ ትእዛዝ የጌታ እንደሆነች እስቲ አንድ ላይ ይወቅ። አላውቅም ቢል እሱ ራሱ አይታወቅ ብሎ ይላል። ማንም መንፈሳዊ ወይም ነቢይ የሆነ ቢመስለው እቺ የጻፍኩላችሁ ትእዛዝ የማናት? የጌታ ናት። እግዚአብሔር ይመስገን። ስለዚህ ያንን ነው ርዕስ የወሰድኩት። ይህ የተጻፈች የጌታ ምን ትእዛዝ። ራሳችንን በዛ ውስጥ እናስተካክላለን እንጂ መልእክቱን ወደኛ እናስተካክልም። እኛ ግን ወደዛ ውስጥ እንስተካከላለን፣ ወደ ጌታ ትእዛዝ ውስጥ፣ ወደ ጌታ ሐሳብ ውስጥ። እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ ያለውን አነብና እንጸልያለን። በጌታ ስም አነባለሁኝ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳዱን ዘርቶ ሄደ። ስንዴውም በበቀለና በአፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ
መልካምን ዘር በእርሻ ዘርተህ አልነበርምን? እንክርዳዱን እስከ ወዴት አገኘ አሉት። እርሱም ጠላት ይሄንን አደረገ አላቸው። ባሮቹም እንግዲህ ሂደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም ተዋቸው። እስከ መከር ጊዜ አብረው ምን ይበሉ? ምኑ ከምኑ ጋር? እንክርዳዱ ከስንዴው ጋር አብሮ ምን ያደርግ? ይደጉ። በመከርም ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ቁጥር 36 ላይ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካሙን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው። እንግዲህ እንክርዳዱ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዛን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። እግዚአብሔር ይመስገን። ይሄ ያነበብኩላችሁ ክፍል ጌታችን ኢየሱስ ክርስቶስ እጅግ ብዙ ምሳሌ የተናገረበት ቦታ ነው። በጣም ብዙ ምሳሌዎች በምሳሌ አፉን እንደሚከፍት መጽሐፍ ቅዱስም ይናገር ስለነበር ብሉይ ኪዳን ኢየሱስ ክርስቶስ አንደበቱን ከፍቶ በምሳሌ ነገራቸው። በምሳሌ ሲነግራቸው ስለ እግዚአብሔር መንግስት ጉዳይ ሲነግራቸው እንዲህ አላቸው። የእግዚአብሔር መንግስት አላቸው፣ የእግዚአብሔር መንግስት አንድ ሰው በእርሻው ላይ ጥሩ ዘርን የዘራን ሰው ይመስላል። ባለቤቱ ጥሩ ዘር ዘርቶ ሄደ። በኋላ ላይ ሲበቅል ግን ግራ የሚያጋባ ነገር በቀለ። የበቀለው ነገር ምንድነው? ስንዴ፣ የተዘራው ስንዴ በቀለ። እንደገና ደግሞ አብሮ ያልተፈለገ አረም እንክርዳድ በቀለ። በእርሻው ላይ ተሰማርተው የሚሰሩት ሰራተኞች ግራ በመጋባታቸው ምክንያት፣ ምክንያቱም የተዘራው ጤነኛ ዘር እንደሆነ ይታወቃል። ግራ በመጋባታቸው ምክንያት ጌታቸውን ጠሩትና ምን እየሆነ ነው አሉት። ምን እየተከናወነ ነው ያለው? የዘራው መልካም ዘር አይደለም? የበቀለው እኮ ግን ምን በቀለ? አብሮ እንክርዳድ በቀለ። ይሄ እንዴት ሆነ አሉት። ይሄንን ማን አደረገው? ጠላት አደረገ ይሄንን አላቸው። ደክመው ሲተኙ ነው የሚለው እዛ ጋር። ጠላት በሌሊት ያንን ነገር አደረገ። ጠላት ይሄን አደረጋል። ጠላት ይሄን አደረጋው። እንግዳውስ ጌታ እንኳን ብቻ ሚስጥሩን ነገርከን እንጂ ሂደን ምን እናረጋዋለን? እንነቃቅለዋለን። እንኳን ካንተ መልእክት ተቀብለን ብለው ተነሱ። ጌታ ግን እንዲህ አላቸው፣ ተው፣ አሁን አይቻልም። ምክንያቱም ያያችሁትን እንክርዳድ ልንቀልብላችሁ ስትነሱ፣ ልትለቅሙ ስትነሱ ስንዴው ከጎኑ ስላለ ተጣብቆ ስለሆነ ጎን ለጎን ስለሆነ ያንን እነቅላለሁ ብላችሁ ጤነኛውንም አብራችሁ ምን ታደርጉታላችሁ? ምክንያቱም ጤነኛው ስንዴ ራሱ ገና ስለሆነ አብሮ ምን ሊሆን ይችላል? ሊነቀል ይችላል። ታዲያ ምን ይሻላል? አብሮ ታዲያ አረም ያለበት እህል ሲበቅል እኮ ወገኖቼ አይፋፋም፣ ይቀጭጫል። አይደለም እንዴ? ምግቡን ይሻማዋል እኮ። ብዙ ማስረጃ አለ። ግን ተዋቸው አለ ጌታ። ተዋቸው። ይሄን መፍትሄ ሲባል መፍትሄ አሁን አብረው ምን ያርጉ? ይደጉ። ዝናብ አዘንባለሁ፣ ፀሐይ አወጣለሁ፣ ለሁሉም ምን ይበሉ? ይደጉ። ከዛ በኋላ መልእክተኞቼን እልካለሁ፣ የሚለቅሙትን እልካለሁ። ከዛ በኋላ መጀመሪያ የሚለቅሙትን እንቅፋትንና መሰናከያ የሆኑትን ምን አረጋለሁ? ነቅላለሁ። ከዛ እሱን አስሬ ወደ የት ይጣላል? ወደ እሳት ይጣላል። በዛም ጥርስ ማፋጨት ይሆናል ይላል። እነዛኞቹን ግን ስንዴውን ግን ወደ ጎተራ አስገባለሁ የሚለው ነገር በጣም ግራ ገባቸው።
በጣም ነው ግራ የሚያጋባው። መጨረሻ ላይ አንድ ነገር ሆነ። ብቻውን በተቀመጠ ጊዜ ደቀ መዛሙርቱ ጠጋሉና ኢየሱስ ደግሞ ተማሪዎች ስለነበሩ ጌታ ሆይ ያ የእንክርዳዱ ምሳሌ በፍጹም አልገባንም ማለት የተናገርከው ነገር ምንም አልገባንም፣ ስለ እህል ነው የምታወራው? ምክንያቱም አንድ ጊዜም እንዲሁ ምሳሌ ሲናገር ስለ እንጀራ ስላልያዝን ነው ብለው አንድ ጊዜ ሐዋርያት ተርጉመውት ዝም ብለው ነበር። ከፈሪሳውያን እርሾ ተጠበቁ ሲባል ገብቷል አይደል የሚለው ገብቶኛል፣ እባክህ አንተ የራስን ስማ ምናምን። ምክንያቱም ይሄን ያህል ብዙ ቆይተን የለም እንደኛ ይሄ ያልገባን እንኳን ይሄን ሌላም እናውቃለን ሲሉ ጌታ እንዳላወቁ ገብቷቸው ለመሆኑ ከእናንተ መካከል 5 እንጀራ ባርኬ 2 ዓሣ 5 እንጀራ ስንት እንደተረፈ ታውቁ የለም? እንደዚህና እንደዚህ ስንት እንደተረፈ ታውቃላችሁ? ታዲያ ስለ ምግብ ነው ያወራለሁ ምናምን ብሎ እሱ ተረጎመላቸው። እዚህኛው ላይ ግን ሊተረጉሙ አልደፈሩም። ጌታን ጠየቁት፣ ትርጉሙን አስረዳናል። ትርጉሙ አላቸው ያ መልካሙ ዘር ሊወጣ የተነሳው የሰው ልጅ ነው። ማን? ኢየሱስ ክርስቶስ። መልካሙ ዘር ደግሞ የሰው ልጆች ናቸው፣ የመንግስት ልጆች ናቸው። ይሄን ወንጌል አምነው ምን ያደርጉ? የዳኑ ቅዱሳን ማለት ነው። ያ ደግሞ እንክርዳድ ደግሞ ዲያብሎስ ደግሞ የሱ የሆኑትን በዚህ በጤነኛው ዘር ውስጥ ምን ያደረገበት? የበተነበት ነው አለ። በቤተ ክርስቲያን ውስጥ በክርስቶስ አምኖ የዳነ የእግዚአብሔር ልጅ አለ። እንደገና ደግሞ የጥፋት መልእክተኛም አብሮ አለ። ሁለቱን መለየት አይቻልም አለ። ይሄንን ነገር ደግሞ ያደረገው ማን ነው? ዲያብሎስ ነው አለ። ነገር ግን እስከ መጨረሻው አብረው ይሄዳሉ አለ። መጨረሻው ሲደርስ ግን እግዚአብሔር በመልአክ አማካኝነት በጉን ከፍየሉ ምን ያደርጋል? ይለያል። በጣም የከበደውን የተጣበቀውን አስቸጋሪ የሆነውን ምን ያደርገዋል? ይለየዋል። ያን ጊዜ እነሱ ለፍርድ ይሄዳሉ። የእግዚአብሔር ልጆችም ወደ ተዘጋጀላቸው ወደ እግዚአብሔር መንግስት ምን ያደርጋሉ? ይገባሉ። እግዚአብሔር ይመስገን። የሚገርመው ነገር ይሄ እንክርዳድ የሚባለው ነገር ይሄ አረም የሚባለው እዚህ ላይ የተጠቀሰው ነገር ገና በልጅነቱ ሊበቅል ሲል አይታወቅም። እዛው ላይ ስታነቡት አይታችሁት እንደሆነ ሲበቅል ነው የሚታወቀው። ስንዴው ሲያፈራ እንክርዳዱም እንክርዳድነቱ ተገለጠ እንጂ እስከዛች ጊዜ ድረስ ሁሉም ምንድነው? ስንዴ ነው። ሁሉም ስንዴ ነው የሚመስል። መጨረሻ ነው ጌታ ያለ ምክንያት እኮ በፍሬያቸው ታውቋቸዋላችሁ አላለ። ያለ ምክንያት አላለ። በቅጠል አላለ። በግንድ በቅርንጫፍ አላለም ጌታ። የፍሬ ወራት መጥቶ ፍሬ በሚፈራበት ጊዜ ያን ጊዜ እንክርዳድና ስንዴው ይለያል። እንክርዳዱም እንክርዳድ ያፈራል፣ ስንዴውም ስንዴ ያፈራል። በፍሬው ይገለጣል። ፍሬያቸውን እያያችሁ ምሰሏቸው የሚለው ይሄ ነው። ወገኖች የተመልከቱ እንግዲህ ምንድነው? ስለምን ታሪክ ነው እየተናገረ ያለው? ወገኖቼ መጽሐፍ ቅዱስ ስለ ቤተ ክርስቲያን ሲናገር በትንቢተ ዳንኤል ምዕራፍ 2 ላይ አንድ የተነገረ ነገር ነበር። ይሄም ስለ ወርቁ ምስል፣ ስለ ሰው ምስል ወርቅ፣ ብር፣ ነሐስ፣ ብረትና ሸክላና ብረት ብሎ ምስል አየያ ንጉሱ። ትዝ ይላችኋል። ከዛ በኋላ እጅ ያልነካት ድንጋይ ከተራራ ተፈንቅላ መታ ያንን ምስል ምን አደረገችው? ፈጨችው ይላል። በኋላ ላይ ሲተረጉምለት እንዲህ ብሎ አለው፣ በዓለም ነገስታቶች እንዲህ በየተራ ይነሱና መጨረሻ ላይ እጅ ያልነካት ድንጋይ ከተራራ ተፈንቅላ ያያት እግዚአብሔር በዓለም መጨረሻ ላይ በዘመኑ መጨረሻ ላይ የራሱ መንግስት ምን ያደርጋል? ያስነሳል። ለሌላ ታልፋ የማትሰጥን መንግስት፣ ሁሉን የምትፈጭ ምድርን የምትሞላ መንግስትን ያስነሳል ብሎ በዳንኤል ተነገረ። ይሄ ምን እንደሆነ ለብሉይ ኪዳን ብዙ ላይገባቸው ይችላል። ምናልባት ከእስራኤል ጋር አያይዘውትም ሊናገሩ ይችላሉ፣ አላውቅም ብዙ ነገር። ነገር ግን በማቴዎስ ወንጌል ምዕራፍ 16 ላይ ግን ሲመጣ ኢየሱስ ክርስቶስ በብሉይ ኪዳን የተነገረውን ያንን በመጨረሻው ዘመን እግዚአብሔር የሚያስነሳውን ለሌላ ታልፋ የማትሰጥ መንግስት ምስሉን፣ ወርቁን፣ ብሩን፣ ነሐሱን፣ ብረቱን፣ ሸክላና ብረቱን ሁሉ ምን ምትል የምትፈጨዋን ያቺ የምትነሳው መንግስት ምን እንደሆነ ለማሳየት ማቴዎስ ወንጌል ምዕራፍ 16 ላይ ጌታ ተናገረ። ምን ብሎ ነው የተናገረው? ያትዝ ይላችኋል። ጴጥሮስ እኔ ማን እንደሆንኩ ትላላችሁ ብሎ ሲጠይቀው አንተ የሕያው እግዚአብሔር ልጅ ምንድነህ? ክርስቶስ ነህ ብሎ ተናገረው። ኢየሱስ ክርስቶስም እንዲህ አለው፣ ይሄን ስጋና ደም አልገለጠልህም፣ የአባቴ መንፈስ ግን ምን አድርጎልሃል? የሰማይ አባቴ ምን አድርጎልሃል? ገልጦልሃል። በዚህች ዓለት ላይ ቤተ ክርስቲያንን ምን አደርጋለሁ?
የገሃነም ደጆች አይችሏትም ብሎ በብሉይ ኪዳን በዳንኤል ትንቢት የተነገረው በአዲስ ኪዳን ቤተክርስቲያን እንደሆነች ኢየሱስ ክርስቶስ ገለጠ። እግዚአብሔር ይመስገን። ስለዚህች ቤተክርስቲያን ማናት እንበል ካልን እናውራ ካልን እቺ ቤተክርስቲያን ማለት በክርስቶስ ኢየሱስ አምነው የዳኑ ቅዱሳን ህብረት ማለት ነው። እቺ ቤተክርስቲያን የገሃነም ደጆች እንዳይችሏት የምታስረው ሊታሰር የምትፈታው ልትፈታ እንዲህ ከፍተኛ የሆነ የእግዚአብሔር ስልጣን የሚገለጥባት እንድትሆን ለቤተክርስቲያን እግዚአብሔር ያደረገው ነገር አለ። አንደኛ ቤተክርስቲያን ራሷ ማን ነው? ክርስቶስ ነው። ዋናውን ሐሳብ ልናገርና ወደ ዋናው መልእክቴ ልመጣ ፈልጌ ነው። እግዚአብሔር የሚያውቃት ቤተክርስቲያን፣ ክርስቶስ የሚያውቃት ቤተክርስቲያን፣ በእግዚአብሔር ልብ ውስጥ ያለችው ቤተክርስቲያን ቤተክርስቲያን ተብላ የተጻፈች ሳትሆን ነገር ግን ራሷ ማን የሆነ ክርስቶስ የሆነ ቤተክርስቲያን ናት። የገሃነም ደጆች የማይችሏት። ዛሬ ብዙ አብያተ ክርስቲያናት ሊኖሩ ይችላሉ። ብዙ እኛ የክርስቶስ ነን የሚሉ ሊኖሩ ይችላሉ። ወገኖቼ ግን ስንቶቹ ግን የዛ ቤተክርስቲያን ራስ፣ የዛ ቤተክርስቲያን መሪ፣ የዛ ቤተክርስቲያን አስተዳዳሪ፣ ያቺ ቤተክርስቲያን የክርስቶስ ተጠሪ የስንቱ ነው ቢባል ይሄ እንግዲህ እየታየ የሚመለስ ነገር። ግልጽ ነው የምለው ነገር ቤተክርስቲያን የገሃነም ደጆች የማይችሏት ቤተክርስቲያን ራሷ ማን ነው? ክርስቶስ ነው። ወገኖቼ ዛሬ ቤተክርስቲያን የሰው ሁሉ ሆናለች አይደል? የእንትና ቤተክርስቲያን ሁሉ ይባላል። ቤተክርስቲያን የማን ናት? የክርስቶስ ናት። ግን የመጨረሻው ዘመን ውስጥ ስላለን በስመ ቤተክርስቲያን ግን ክርስቶስ የማይመራት ቤተክርስቲያን ደግሞ ልትኖር ትችላለች። አሁን እየተነጋገርን ያለነው የእግዚአብሔር ስልጣን የሚገለጥባት ቤተክርስቲያን፣ ለመዳን ምክንያት የሆነች ቤተክርስቲያን፣ የእግዚአብሔርን አጀንዳና ፍቃድ የምትፈጽም ቤተክርስቲያን የቷ ናት ከተባለ የቷ ናት? ራሷ ማን የሆነ? ክርስቶስ የሆነ። እግዚአብሔር ይመስገን። ይሄ ብቻ አይደለም። እቺ ቤተክርስቲያን የመንፈስ ቅዱስም ማደሪያ ናት። የመንፈስ ቅዱስ ማደሪያ ናት። ያለ ምክንያት የገሃነም ደጆች አይችሏትም አልተባለም። ምክንያቱም በቤተ ክርስቲያን በቅዱሳን ሕይወት የእግዚአብሔር መንፈስ አድሯል። እግዚአብሔር ይመስገን። በጤነኛ ቤተ ክርስቲያን ውስጥ ማን አለ? የእግዚአብሔር መንፈስ አለ። ስለዚህ የእግዚአብሔር መንፈስ ያለበት ማንም ሊቋቋመው አይችልም። የገሃነም ደጆች አይችሏትም። የማስታረቅን ሥራ መስራት የምትችል ናት። ሶስተኛ ጤነኛ ቤተ ክርስቲያን የምትታነጽበትና ዕለት ዕለት ጤናዋን የምትጠብቅበት አገልጋዮችን ከክርስቶስ ተሰጥቷታል። ሐዋርያት፣ ነቢያት፣ መጋቢያን፣ እረኞች፣ አስተማሪዎች፣ ወንጌል ሰባኪዎችን ሰጥቷል ክርስቶስ። ክርስቶስ ከፍ ከፍ ባለ ጊዜ ስጦታን ምን አደረገ ይላል? ሰጠ ይላል። ለምንድን ነው ይሄ ስጦታ የተሰጠው? ይሄ ስጦታ የተሰጠው በኤፌሶን ምዕራፍ 4 ላይ ሲናገር በኤፌሶን ምዕራፍ 4 ቁጥር 11 ላይ ሲናገር እንዲላል እርሱም አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ምን አደረገ? ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚወድ ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ነው ይላል። በዚህ ክፍል ላይ የሚናገረው ኢየሱስ ክርስቶስ እነዚህን 5 የአገልግሎት ኦፊሶችን ለቤተ ክርስቲያን ሰጠ። ለምን ሰጠ ቢባል በቤተ ክርስቲያኑ ያሉ ቅዱሳን በሙሉ በእነዚህ አገልግሎቶች በመጠቀም ነውርና ነቀፋ የሌለባቸው ወደ ክርስቶስ ሙላት የሚደርሱ እንዲሆኑ ሰጠ ይላል። ስለዚህ ጤነኛዋ ቤተ ክርስቲያን ራሷ ማን ነው? የመንፈስ ቅዱስ ምንድን ናት?
እንደገና ደግሞ ዕለት ዕለት የምትታነጽበትና የምታምርበት ቅድም ሰሌ ሲናገር የነበረው የምትቆነጅበት ምን ሰጥቷታል? አገልጋዮችን ለዛች ቤተክርስቲያን ምን አድርጓል? ሰጥቷል። ይሄ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 12 ላይም ሲናገር ይሄ በውስጣቸው ያደረው የእግዚአብሔር መንፈስ በጤነኛ ቤተክርስቲያን ባሉት ቅዱሳን ሕይወት ውስጥ ስጦታን ሰጠ ይላል። የጸጋ የመንፈስ ቅዱስ የጸጋ ስጦታን ምን አድርጓል? ሰጥቷል። እንግዲህ የምትታወቀው ቤተክርስቲያን ይህች ናት። ጌታ የሚያውቃት በምድር ላይ በመቀመጥ የእግዚአብሔር መንግስት አምባሳደር በመሆን የእግዚአብሔርን የልብ ሐሳብ ለዚህ ለተጣለ ትውልድ በጨለማ ላለው ሕዝብ የምትናገር ቤተክርስቲያን ማለት ይችላል። ይችን ቤተክርስቲያን የሚቋቋማት ምንም ነገር የለም። ምክንያቱም መሪዋ ክርስቶስ ነው። ምክንያቱም የመንፈስ ቅዱስ ማደሪያ ናት። የእግዚአብሔር መንፈስ በኃይል በሙላት የሚሰራባት ናት። እንደገና ደግሞ ጤነኛ አገልጋዮች፣ ሐዋርያት፣ ነቢያት፣ መጋቢያን፣ እረኞች፣ አስተማሪዎች በውስጧ ስላሉ ይጠብቋታል። እንደገና ደግሞ በውስጧ ያሉ ቅዱሳን እርስ በርሳቸው ባላቸው ጸጋ ደግሞ ይተናነጻሉ። አሁን እያልኩ ያለሁት ይችን ከጨበጣችሁልኝ የዛሬ 2000 ዓመት የተመሰረተችው ቤተክርስቲያን ይችን መልክ አላት። ኢየሱስ ክርስቶስ ያያት የነበረው ከዛ በኋላ ደግሞ ሐዋርያት ተቀብለው ይዘዋት የሄዷት ቤተክርስቲያን መልክና ይዘቷ ውበቷ በሙሉ ይሄን ይመስላል። ነገር ግን ወገኖቼ አስቸጋሪ ነገር፣ ፈታኝ የሆነ ነገር ከጠላት ከዲያብሎስ መጣ። ቅድም ባነበብኩላችሁ ክፍል ላይ እንደሚናገረው እግዚአብሔር መልካም ነገር ይሄን አደረገ። እንግዲህ ቤተክርስቲያን ማለት ይሄ ናት። ነገር ግን ቤተክርስቲያን ማለት በተግባር ይሄ ነው ወይ ብለን ስንል ውስጧ ብዙ አስቸጋሪና ፈታኝ የሆኑ ነገር ውስጧ አለ ቤተክርስቲያን ውስጥ። ይሄንን ማን አደረገ ቢባል ማን አደረገ? ጠላት አደረገ፣ ዲያብሎስ አደረገ። እንግዲህ ጠላት ከመቼ ጊዜ ጀምሮ ነው ይሄን ጦርነት የከፈተው ቢባል ዛሬ ጣራ ደርሷል። መጨረሻው ደረጃ ላይ ደርሰናል። እኔ ክርስቶስ ነኝ የሚል ሊገለጥበት ያለበት ደረጃ ደርሰናል። ስቴፕ ባይ ስቴፕ አሳያችኋለሁ። ነገር ግን ገና በጠዋቱ የክርስቶስን ቤተክርስቲያን ለማመሰቃቀል ሰይጣን ያልሞከረው ያልጣረው ያልደከመው ነገር የለም። ግን በጊዜው የነበሩ ቅዱሳን በጊዜው የነበሩ አገልጋዮች ነቅተው ይታገሉ ነበር። ነገር ግን የመጨረሻው ዘመን ስላልነበረ ጡዘቱ ላይ አልደረሰ። አሁን ግን የመጨረሻው ዘመን ነው። አብሮ ከኛ ጋር ነገሩ ምን አድርጓል? አድጓል። ለኔና ለናንተ እየገጠመ ያለው ፈተና በዛ በመጀመሪያው ምዕተ ዓመት ላይ በነበሩ ሐዋርያትና ቅዱሳን ሕይወት ውስጥ ብዙ ነበረ ማለት አንችልም፣ ግን በተወሰነ ደረጃ ነበረ። ለምሳሌ እስቲ አለፍ እያደረኩኝ የሰይጣንን ሙከራ በተወሰነ ደረጃ ላሳያችሁ ወገኖቼ። ጴጥሮስን እስቲ ተመልከቱ። ማቴዎስ ወንጌል ምዕራፍ 16 ላይ ማቴዎስ ወንጌል ምዕራፍ 16 ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ እንዲህ የሚል ቃል አለ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ምን ብለህብኛል? ሆነህብኛል አለው ይላል። ይሄ ጊዜ ማለት ጌታችን ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት በመስቀል ላይ እንደሚሞት በሚናገርበት ጊዜ ጠላት ዲያብሎስ ዛሬ በመካከላችን በብዙ አይነት ጥበብ እየሰራ እጃችንን ልባችንን የሚያደክም የክፉ የዛን ጊዜ ጴጥሮስን ተዋሰና፣ እንግዲህ ጴጥሮስን እንዴት እንደሚዋሱ አስቡ። የተመረጠ ሰው ነው። እንደውም ይሄ ልዩ መገለጥ ነው የተገለጠልህ፣ የሰማዩ አባቴ ነው ይሄ ምስጢር የገለጠልህ የተባለ ሰው ነው። እንዲህም ተብሎበት ግን ጠላት ዲያብሎስ ግን እሱን ተጠቅሞ ልትመሰረት ያለችውን ቤተክርስቲያን ለማጥፋት ሞክሯል። የመግደል ሙከራ ማድረግ እኮ ራሱ ወንጀል ነው። ተሳክቶልን አለመግደላችን በነፃ አያስኬደንም።
አስቤ ነበር ፍርድ ቤት ግን አመለጠኝ እግዚአብሔር ምናምን ብለን እኮ ማምለጥ አንችልም። ራሱ ሙከራ እንደ መግደል ይቆጠራል። ያንን ተጠቅሞ አይሁንብህ አለው። ጌታ ግን ያውቅ ስለነበር ዞር አለና ጴጥሮስ እያላለውም አንተ ሰይጣን ሂድ ከዚህ እንቅፋት ሆነህብኛል። ጴጥሮስ እንደ ሰው ነው ያሰበው፣ እንደ ሰው በመልካም ነገር ነው ያሰበው። ይሁን እንጂ ግን ጠላት ዲያብሎስ ጴጥሮስን ተመርኩዞ ይሄንን ከነሱ ፊት የነበረውን ከሐዋርያቶች ፊት የነበረውን ተመርኩዞ ለመንግስቱ ጠላት የሆነ እንክርዳድ ሊዘራበት ሞከረ። ወገኖቼ ጴጥሮስን የተዋሰ እኛንም የማይዋስበት ምንም ምክንያት የለም። ፍራንጄ ትዕቢትን ነገር አታስብ ነው ተብሎ የተጻፈ። ስለ ጴጥሮስ ብዙ ነገር ሲነገር ሐዋርያት ቁልጭ ይሉ ነበር። ምክንያቱም በመካከላቸው ማን ይበልጣል የሚል ፉክክር አለ። ግን ጴጥሮስ ደግሞ ጠላት ይዋሰዋል ተብሎ ማንም አላሰበም። ግን ጠላት ተዋሰው። ይሁን እንጂ ግን ጌታ ከዚህ ከተያዘበት ነገር ምን አደረገው? ዞር አደረገው። ሂድ አንተ ሰይጣን። የደነገጠ ይመስለኛል። መቼም ምን ነው ያለ ሁሉ ይመስለኛል ባይጻፍ። አይ ጴጥሮስ ያንተ የሰው ነገር ብቻ አታስብ፣ የሰውን በቃ ልክ እንደ ሰው ብቻ አትሁን። እግዚአብሔር የተለየ ጉዳይ ሊኖረው ይችላል በስራ ውስጥ። እግዚአብሔር ይመስገን። ይሄ ብቻ አይደለም። ሁለተኛ ሙከራ እንደገና ሌላ ፈንጅ ለመቅበር ሞከረ። ከ12 ሐዋርያት አንዱ ላይ ሐሳብ አገባበት ይላል ማቴዎስ ወንጌል ምዕራፍ 22 አጋንንት ገባበት ይላል። ሐዋርያ ነው ስሙኝ። አስቆሮቱ ይሁዳ የሚባል ልጅ አለ ከኛ መካከል። ልጁን ለጌታ ክብር እንዲህ ያለው አለ። እንኳን አስቆሮቱ ይሁዳ የሚባል ልጅ አለ። ግን ይሁዳ እኮ ምስጋና ማለት ነው አይደለም እንዴ? መልካም ነው። ግን እንዴት እንደምንፈራው ተመልከት። ስሙን ራሱ እንዴት እንደምንፈራው። ግን እኮ ይሁዳ ሐዋርያ ነበር እኮ። እውነት ውሸት? ሐዋርያ ነበር። 100 ምናምኖቹ ሁሉ ደቀ መዛሙርት ሲቀርቡ እኮ ይሁዳ አብዛኞቹን አልፎ ከ12 ጎን እኮ የመቀመጥ እኮ ስልጣን የተሰጠው ነው። ጴጥሮስ በመጨረሻ ላይ ሲናገር ለዚህ ክብር ታጭቶ ነበር ይላል። የክብርም ሰው ነበር። ወገኖቼ ፍሩ እንጂ የትዕቢትን ነገር አታስብ የሚለው እውነት እኮ ነው። በእውነት አሁን እንደዚህ እየሰበኩኝ ምሳሳት እመስላለሁ፣ ግን መፍራት አለብኝ፣ መጠንቀቅ ያስፈልጋል። መጽሐፍ ቅዱስ ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ቢሆን እኮ አይደለም ቢመስለው ይሁዳን ግን ሰይጣን ተዋሰው። እንዴት ተዋሰው ቢባል ይሄዳለሁ ይላል። ለምን የሚሄድ ከሆነ ዝም ብሎ ለምን ይሄዳል? ለምን ማለት አንድ ላይ ሂሳቡን ለምን እንትን ብሎ ሐሳብ አገባበት። እንዲሸጠው ሐሳብ አስገባበት። በፊትም ሌባ ነበር ይላል መጽሐፍ ቅዱስ። ትልቅ ስፍራ የነበረው ሰው ነው። ለቤተ ክርስቲያን መሰረት የተባለ ሰው ነው። ግን አያይዞ የገንዘብ ነገር በጣም ነው ችግር ያለበት። በእውነት በዚህ ነገር ወንድማችን ደካማ ነው ሲባል ሰምታችኋል። በዚች ነገር እንደው እሱ አይሆንለትም ሲባል ሰምቻለሁ። እንደው በዚች ነገር እንደው እሱ በዚህ ነገር እንደው እና ይሁዳ ከገንዘብ ጋር የተያዘ ነገር ነበረው። እቺኑ ድካሙን ተመርኩዞ ሽጠው አለው፣ ሸጠው። ግን የጌታ ሐሳብ ከመሆን ወደ ኋላ አላለ። የጌታ ሐሳብ ይፈጸማል። እግዚአብሔር ይመስገን። ላሳያችሁ መፈልገው ግን ጠላት ይኸው ገና ከችግኙ ነው እኮ ትግል የሚጀምረው። ገና ከጠዋቱ እኛ እኮ የሚመስለን ሰይጣን ማለት የሆነ አስጠሊታ ቆሻሻ ሰፈር የሚገኝ የሆነ ቆሼ ሰፈር አካባቢ የሚገኝ የሆነ ንግግሩ አስጠሊታ ምናምን እንደው ምናምን። አረ ወገኖቼ እንደሱ አይነት የለም፣ እንደሱ አይነት ነገር የለም። እንደሱ የለም። መጽሐፍ ቅዱስ ስለ ሰይጣን ሲነግረን በውበቱ ውብ በጥበቡ ደግሞ የክርስቶስ ጥበብ ብቻ ነው ስም ከንቱ ያደረገበት እንጂ በጥበቡ ዓለምን ምን አድርጓል? እያስተዳደረ ነው ያለ፣ እየገዛ ነው። ዓለም በክፉ እንደተያዘች እናውቃለን ይላል። ይሄ ቆሻሻና አስጠሊታ ነው ይሄን የሚያደርግ አይደለም። እንደሱ አይደለም። ቢያንስ በመቆሸሹና በአስጠሊታነቱ የማይቀበለው ይበዛ ነበር። እኛ በፍጹም እንደውም በራይ እግዚአብሔር ሲያሳየን እርግብ በራይ ሲያሳየን ውሻ አህያ ምናምን አስመስሎ የሚያሳየን ራሱኑ ቢያሳየን ወይ እንግዲህ የምንለው ነገር ሌላ ነገር ሊሆን ይችላል። እንደ ችግር ሊፈጠር ይችላል። ምክንያቱም በውበት መደምደሚያ ነው፣ ክብሩ ኃይለኛ ነው። እግዚአብሔር ስልጣኑን ገፎ ነው የጣለው። እየሰማችሁኝ ነው? እሱ በረጅምና በሩቅ አጭርና ረጅም ርቀት ፕሮግራም አውጥቶ ነው የሚንቀሳቀሰው።
በጣም እኮ የሚገርም እኮ ነገር ነው። ወደ ክርስቶስ ስንዞር ስንለው ወደሱ ወደ ጌታ ጥበብ ስንመጣ ነው ክፉ እባብና ጊንጡን ትጫሙ ዘንድ በጠላት ኃይል ስልጣን ሰጥቻቸዋለሁ የሚባለው። በክርስቶስ ስንሆን የሱ ጥበብ ሞኝነት ይሆናልኛ እንጂ ያለ ክርስቶስማ የሱ ሞኝነት ለኛ ጥበብ ነው። ስንቱን አሰግዶ የለም እንዴ? ስንቱን እያምታታ አይደለም እንዴ? ዓለም በጥበቧ መርምራ ብታቅኑሮ ያውቅ ነበር እንዴ? ግን ለማንኛውም ጴጥሮስን እግዚአብሔር ገላገለው። እግዚአብሔር ይመስገን። ሐሳብ ነው ለጌታ እንትን ብሎ ነው። ይሁዳ ለማንኛውም ይሁዳ ውስጥ ሐሳብ መንፈስ ገባበት ይላል። ተመልከቱ እንዴት እንደሆነ። በዚህ ያለቀ ይመስላችኋል? በፍጹም እንደገና ኢየሱስ ክርስቶስ ካረገ ሐዋርያት አገልግሎት ከጀመሩ በኋላ በሐዋርያት ሥራ ምዕራፍ 5 ላይ አንድ ታሪክ ትሰማላችሁ። ምንድነው እዛ ጋር ያለውን ታሪክ እስቲ ያውጡልኝ። የሐዋርያት ሥራ ምዕራፍ 5 ላይ አንድ ታሪክ ትሰማላችሁ። አጅሬ መቼም ትንሽ ክፍተት ካለ ይዞራል አይደል የሚለው መጽሐፍ ቅዱስ። የሚውጠውን ፈልጎ እንደሚዞር አንበሳ ዙሪያችሁን ይዞራል እኮ ነው የሚለው። ይዞራል። እድል ካገኘ ጣት ያስገባል። ሰይጣን በባህሪው አይንቅም። ትንሽም ነገር ብትሆን አድራ እንደምትወፍር ያውቃል። አድራ እንደምትጠነክር ያውቃል። ትንሽ እድል፣ ትንሽ ክፍተት እኛ መካከል የሚያገኝ ከሆነ ለምን 100 ዓመት አይቆይም? እሷን ይዞ ይቀመጣል። በበዛ ቁጥር እያስገባ ይወጣል። ማውጣቱ ነው የሚቸግረው በኋላ ላይ። ምዕራፍ 5 ላይ እዛ ታሪክ ላይ ስታነቡ የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምሮ ስለ ሐናንያና ሰጲራ የሚናገረው ታሪክ አለ። ይሄን ታሪክ እናንተ ታውቁታላችሁ። ቤተ ክርስቲያን ተመሰረተች። አስደናቂ ነገር ሆነ። መሪዋ ክርስቶስ ሆነ። እኔ ከእናንተ ጋር ሆናለሁ አላቸው። ከዛ በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ኃይል እስክትቀበሉ ድረስ ቆዩ አላቸው። በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ ወረደ። አስደናቂ ነገር ሆነ። ጉድ ሆነ። ሰዎች አመኑ። በአንድ ጊዜ ስንት ሺህ ሕዝብ አመነ ይላል? 3000 ሕዝብ። ወገኖች ተመልከቱ። እያንዳንዱ ሰው ጌታን ይወዳል። በሐዋርያት እጅ ታምራትና ድንቅ ይካሄዳል። ልዩ ዓለም ውስጥ ነው ያሉት። የእግዚአብሔር መንፈስ መገኘት በጉባኤያቸው ሙሉ ነው። የሚያስደንቅ ነገር ነው። በሙላት ነው የእግዚአብሔር ነገር ያለው። እንደውም ሲናገር እያንዳንዱ ሰው ያለውን ንብረት ሁሉ እየሸጠ በሐዋርያት እግር ስር ምን ያደርጋል? ያስቀምጣል። ከዛ የሚያስፈቅደው የዕለቱን ከየት ይወስዳል? ከዛ ይወስዳል። ያው ስደትም ነበር፣ ከባድ ነገርንም ነበር። ወገኖቼ እንዴት አይነት መንፈሳዊ ልምምድ ውስጥ እንዳለ ተመልከቱ። ልክ ጴጥሮስ ጌታ ኢየሱስ ክርስቶስ ጴጥሮስን ጨምሮ 3 ሐዋርያትን ይዞ በተራራ ላይ ከወጣ በኋላ ክብሩን ገለጠላቸው። ከዛ ጴጥሮስ ያለው ምንድነው? ለኛ በዚህ መሆን ይሻለናል። ልክ እንዲህ አይነት ላይፍ ውስጥ ነው የነበሩት። እንደውም የሚነግረን ምንድነው? የሚነግረን በዛ ጊዜ በነበረችው ቤተክርስቲያን ከንጽህናዋ የተነሳ መንፈስ ቅዱስ በሙላት በመካከሉ አለ። ጌታዋ ይመራታል። ውስጣው ደግሞ እነዚህ አገልጋዮች በትጋት ያገለግላሉ። በሙላት የእግዚአብሔር ኃይል የተገለጠባት የእግዚአብሔር መንግስት አምባሳደር ሆናለች። ስለዚህ ሰዎች የሚያምኑ ሰዎች ያምናሉ። በአንድ ጊዜ በቃ ያምናሉ። ምንም ድርድር የለም። እስቲ በቃ አንዳንድ ጊዜ እኛ ቸርች ሰው ሳይድን ራሱ ብዙ ጊዜ ይመላለስ የለም? ብዙ ጊዜ ትመላለሳለህ የሚል ሁሉ መገለጥ እንሰማለን። ብዙ ጊዜ ትመላለሳለህ። ዛሬ ግን ወስን የመጨረሻ ነው። የዛን ጊዜ እንደዚህ የለም። አሁን የዘመኑ መክፋት የዘመኑ መጥመም ያመጣብን ጉድ ነው። ብዙ ጉዶች አሉ። የመጨረሻው ዘመን ውስጥ ያለን ሰዎች ስለሆነ ያንን ልናፍቀው አንችልም። ያ በገና ያልበቀለበት ጊዜ የነበረ ነው። አሁን ግን እንክርዳዱ ምን አድርጓል? በቅሎ ሁሉ ምን አፍርቷል? ስንዴው ፍሬ እንዳፈራ የአጋንንትም አሰራር በቤተ ክርስቲያን ውስጥ ምን አፍርቷል? ፍሬ አፍርቷል። እንደ ትናንትናው ማሰብ የለብንም። እንደሱማ ኢትዮጵያ ስንኖር እንደ ኢትዮጵያ ነው ማሰብ ያለብን። እንደ አሜሪካ ማሰብ የለብንም። በትዝታ ማለቅ የለብንም። አሁን ያለነው በመጨረሻ ዘመን ውስጥ ነው ያለነው። እግዚአብሔር ይመስገን። ስለዚህ አሁን እንዴት ነው የምንኖረው ነው ጥያቄ። በኋላ እግዚአብሔር ይመስገን በጣም ኃይለኛ መቀጣጠል ባለበት ሰዓት ሰይጣን ቁጭ ብሎ ቀመር ያወጣል። እንዴት ነው ይሄንን የምበትነው? እቺስ እንዴ ያደረች እንደሆን አትቆረጠም። ቁጭ ብሎ ነው ፕላን የሚያወጣው ወገኖቼ፣ እንዳይመስላችሁ ቁጭ ብሎ ፕላን አወጣ። በኋላ ላይ ሲፈልግ ሲዞር 2 ባልና ሚስት ሲያወሩ ደረሰ። ቤታቸው መሸጥ የማይፈልጉ ግን ለመሸጥ
ጉባኤው በጊዜው የነበረው ላይፍ ስታይል ያስገደዳቸው እንዳይሸጡ ሁሉ ሽጦስ አስቀምጧል። ስለዚህ ሁለቱ ሲመካከሩ አብሮ ተገኘ ሰይጣን። አይ እንዲህም አይነት ሐሳብ አለ እንዲህ ይመስለኛል ብሎ ወገኖች አይ አንሽጥ ሊል ይችላል ባልየው። ግድ እኮ የለውም እኮ ይሄ ግድ የለውም እኮ ምን ችግር አለ እግዚአብሔር ደሃ አይደለም አንሽጥ ሊል ይችላል። ሚስትም ወይም አንሽጥ ልትል ትችላለች። ግን ሳንሸጥ እንዴት ነው አሁን ለምሳሌ አስራት ሳልሰጥ መባ ሳልሰጥ ወንበር ላይ ስቀመጥ መስጠት አለብኝ አልሰጥም ሳልሰጥ ግን ወንበር ስሰብር ቅር አይለኝም ማለት ብዙ ሐሳብ አለ። በቃ ምን ላድርግ የሚል ንግግር በመካከላቸው ማለት ነው። በኋላ ላይ ሰይጣን አማራጭ አመጣ። ያ የሰጣቸው አማራጭ ምንድነው? ግድ የለም እንዲህም እኮ ይቻላል። ምን ይቻላል? ሽጦ ሁለት ነገር መስራት ይቻላል። ሽጠዋል ከሚባል ወገን መሆን ይቻላል። እንደገና ገምዶ በማስቀረት ይዞ መገኘት ማለት ድንገት እዚህ የሚለወጠው ሐሳብ አይታወቅምና እንዲህም ማድረግ ይቻላል። አንደኛ ከሰውም ፈተና እግዚአብሔር ይጠብቀን እንጂ ከሰውም ሐሜት ይጠብቀናል። እንደገና ደግሞ የግድ የሚቆጣጠርም የለም እኮ ዝም ብሎ አይደለም አምጥተው የሚያስቀምጡት። አዎ የሚቆጣጠር ስለሌላ አታስቀምጥ ቆጥሮ አይደለም የሚያስረክቡት። ሁሉ ለካ ሲያስቀምጥ በእግዚአብሔር መንፈስ ሳንሱር ነው የሚቀመጠው። ማንም የለም እንጂ ቆጠራ ምናምን ባይኖርም ግን ለካ የእግዚአብሔር መንፈስ ይቆጥራል ያያል። እና ሁሉም ሰው ይሄን የሸጥኩት እያለ እያመጣ ያስቀምጣል። በመካከል እነሱ ይሄን ተመልክተውታልና እነሱ ማመጡና ይሄው ብለው አስቀመጡ። ከዛ ማንም እንደዚህ አልተጠየቀም። እነሱ ግን ተጠየቁ። ጴጥሮስ ናና ጥራው አለው። ሐናንያ ናና እስቲ ና አለው። ይሄ ያስቀመጥከው ምንድነው አለው። የቤት ሽያጭ አለ። ይሄን ነው የሸጣችሁት አለው። አዎ አለ። ግን ያለው ነገር ምን እንደሆነ ታውቃላችሁ? ስለምን መንፈስ ቅዱስን ታታልልና ትፈታተን ዘንድ ልብህ ለምን አሰብ? በእውነት ነው የምላችሁ ሐናንያና ሰጲራን የተሳሳቱትን መሳሳት እኛ አንድ አይደለም 100 እጥፍ እንሳሳታለን። 100 እጥፍ። ምክንያቱም እግዚአብሔር መንፈስ ያለም አይመስለንም። አንዳንድ ጊዜ ይሄ ነው የሚመስለን። ግን የዛን ጊዜ ብቻ እግዚአብሔር የተገለጠበት ጊዜ ነበርና አስጠራ። ይሄ ነው አለው እንዴ እኔን እኮ አይደለም እያሳሳትክ ያለው የቤተ ክርስቲያን መጋቢውን መሪውን አይደለም እያሳሳትክ ያለው ይሄንን የሚቆጣጠረውን የእግዚአብሔር መንፈስ ነው እየተፈታተንክ ያለው። ወድቆ ምን አደረገ ይላል? ሞተ ይላል። ያቺ እህት ደግሞ ባለቤቱ እየሮጠች ስትመጣ ጥሯታል። ተጠርታ እንዴት ነው ሂሳቡ አንድ ነው ወይ አለና አንድ ነው አለች። ተይ እባክሽ ባርከው በጣም ባልሽን የቀበሩ ተገኝተዋል። ምን አስቦ ነው ሰይጣን? ምን እንዳሰበ ታውቃላችሁ? የዛን ጊዜ እግዚአብሔር ዘጋበት እንጂ ገና ከጠዋቱ በቤተ ክርስቲያን ውስጥ ማጭበርበርና ማምታታት ልክ ዛሬ እንዳለው ማለት ነው። ማወናበድ፣ ማጭበርበር፣ መስረቅ፣ መዝረፍ እንደዛ ነገር ለማድረግ ፈልጎ ነበር። ግን እግዚአብሔር እዛ ጋር መታበት። ወገኖች ሐናንያና ሰጲራ ግፋ ቢል ይሄን ቢያረጉ ነው እንጂ ሌላ ነገር ላይ ያረጉ ይችላሉ። እቺ ግን ያደረች ባቄላ ነገ ምን አትሆንም? አትቆረጠም። ለምን ይሄን እንድነው ጠላት የሚያደርገው? ምክንያቱም እቺ አስፈሪዋን ቤተክርስቲያን እቺን አስጊ ቤተክርስቲያንን ለማምከን ለማበላሸት በመካከላቸው ውሸት እንዲኖር ሐሜት እንዲኖር የተለያዩ ነገሮች እንዲኖሩ ነበር የፈለገው። ግን እግዚአብሔር ይመስገን ወገኖቼ እነዛ የእግዚአብሔር ሰዎች የእግዚአብሔር መንፈስ ይመሩ ስለነበር እነዛ ነገሮች ተወገዱ። እነዛ ነገሮች ጠሩ። ይሄ ስለሆነበት የቀረ ይመስላችኋል? ያቆመ ይመስላችኋል? በፍጹም ሁለቴ ሶስቴ ይደገማል። ሲያቅት እኮ ባቃተይ ማለት ይቻላል። በእውነት ከሰይጣን መማር ካለብን መማር ያለብን አለመሰልቸቱንና አለመታከቱን። አንድ ሺህ ጊዜ ሰይጣን ቢፈትናችሁ 1000ም ጊዜ በእግዚአብሔር ምሕረትና ቸርነት ብታመልጡ እቺ በቃ እሷ ላይ ጊዜን አላቃጥልም አይልም። 1001 ብሎ ይጀምራል። ምንም እንዳልደከመ ምንም እንዳልሞከረ አይነት ነገር። ምክንያቱም ትርፉ ብዙ ስለሆነ። ይሄ ብቻ አይደለም። እንደገና እቺ ቤተክርስቲያን ከኢየሩሳሌም እየሰፋች በኢየሩሳሌም በይሁዳ እያደገች መጣ ወደ ሰማርያ ገባች። እቺ ቤተክርስቲያን በዓለም ዙሪያ ሁሉ
ልክ ዳንኤል እንዳየው ራእይ፣ ዳንኤል እንዳየው ትንቢት፣ ንጉሱ እንዳየው ዳንኤል እንደተረጎመለት ምስሉን ሁሉ ፈጨች እንደሚል እቺ በኢየሩሳሌም የተጀመረችው ቤተ ክርስቲያን ባጠገቧ ያሉትን ሁሉ እያሸነፈች ሰዎችን ለክርስቶስ እየማረከች እየገፋች መሄድ ጀመረች። የሚቋቋማት ነበር? ማንም አልነበረም። በኋላ ላይ ፊልጶስ የሚባል አገልጋይ ወደ ሰማርያ ገባ። እሱ ወንጌል ሰበከ። ተአምራትና ድንቅ ነበረ። የሐዋርያት ሥራ ምዕራፍ 8 ላይ ታገኙታላችሁ። አንድ ነገር ሆነ። ሰዎች ሁሉ በክርስቶስ አምነው ዳኑ። እዛ አካባቢ በአብዛኛው በክርስቶስ አምኖ እየዳነ መጣ። ነገር ግን አንድ ጠንቋይ በዛ ስፍራ ላይ እንደነበረ መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ ምዕራፍ 8 ላይ እስቲ እናውጣና እናንብበው። የሐዋርያት ሥራ ምዕራፍ 8 ቁጥር 9 ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከተናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየመሰከረላቸው ፊልጶስን ባመኑት ጊዜ ወንዶችንም ሴቶችንም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ምን አለ ይላል? ተገረመ። ስሙኝ፣ ይሄ ሲሞን የሚባለው ሰው ተራ ሰው አይደለም። የሰማርያን ሕዝብ ያስደነቀ ነው። የሰማርያን ሕዝብ ያስደነቀ ብቻ አይደለም፣ በጥንቆላው በተአምራቱ ስላስገረማቸው ይሄስ የእግዚአብሔር ምንድን ነው? ኃይል ነው ብለው ሕዝቡ አረጋግጧል። ስለ ጠንቆላ ምናምን ጥቂት ግንዛቤዎች እንዲኖራችሁ ወገኖች ልንገራችሁ። ባለፈው ስለ አቶ ታምራት በቴሌቪዥን ምንም ሲባል ሰምታችኋል። ብዙ ነገር እና አንዳንድ ሰዎች ምን ብለው ይላሉ? በቃ ይሄ ዝም ብሎ አላፋይ ውሸቱን ነው እንደ በቃ ምንም እንትን እንደው ይበለው እንደው እንደዚህ ማለት እዛ ሄደው የነበሩትን ይበላቸው ዝም ብሎ ውሸት የሆነ ነገር ይላሉ። ወገኖቼ እኛ መጽሐፍ ቅዱስ ይነግረናል። ሰይጣንን እንደዚህ አይደለም የምናውቀው። ሰይጣን ለሚያምኑትና ለሚገዙለት እሱ ብዙ ነገር ማድረግ ይችላል። እንደ እግዚአብሔር ሁሉ በሁሉ አይደለም እንጂ እንደ እግዚአብሔር ሁሉን አዋቂ አይደለም እንጂ ሰውን ለማስደነቅ፣ ሰውን ለማሳሳት፣ ሰውን ግራ ለማጋባት የሚበቃ ከበቂም በላይ የሆነ ብቃት አለው። የሚያምኑትን እስኪያስት ድረስ እኮ ነው መጽሐፍ ቅዱስ የሚለን። ሲሞን በዚህ ክፉ መንፈስ ተሞልቶ ሕዝቡን ያስገርምና ያስደንቅ ነበር። ተአምራትን ያደርግ ነበር። ብዙ የሚገርሙ ነገሮችን ያደርግ ነበር። እኔ ታሜ የጻፈውን ኢንተርቪው ተደርጎ የጻፈውን አንብቤ ያለሁና የሚያስረዳው ነገር ነበረ። ነገ ወዲያ እኮ ታሜ በጌታ እንደሚሆን ታስባለህ? አታስቡም እንዴ? እግዚአብሔር ይመስገን። ምን ብሎ እዛ ላይ ይናገራል? ሰው ያልገባው ነገር አለ እና እኔ ጠንቋይ አይደለሁም ባለ ውቃቤ ነኝ፣ እኔ ባለ ውቃቢ ነኝ ይላል። ውቃቢ ነው ያለኝ እኔ ባለ ውቃቢ እንጂ ጠንቋይ አይደለሁም ብሎ ነው የሚናገረው። ውቃቢ ማለት ብሎ ደግሞ ያስረዳል። እኔ ውቃቢ ማለት ሲል እኔ አውቃለሁ በደንብ። ውቃቢ ማለት አሰራሩ ምን እንደሆነ በጣም በብዙ በጥልቀት እናውቃለን። ምክንያቱም ኢትዮጵያውያኖች ነን። ከዚህ የራቀ ነገር የለንም። ሰው ሁሉ መኪናውን ይዞ እንደ ጅብ ሌሊት የሚጓዘው ውሸት እየተነገረው አይደለም። ወንዱን ሴት፣ ሴቱን ወንድ፣ ያልወለደው ወልዳል፣ የወለደውን ደግሞ ሞቶብሃል እያለ እየነገረው አይደለም። እንደሱ ከሆነ ተጠቅልቆ ሰው ሁሉ ቸርች ነበር የሚመጣው። እዛ የወገብ ጅማት የሚፈታ ሚስጥር ነው የሚናገሩት። ነገር ግን ወደ ሞት ነው የሚነዱን። ግልጽ ነው የምለው ነገር እየሰማችሁ ነው። ሰይጣን ውሸት አይናገርም አይባልም። እሱ የውሸት አባት ነው። ነገር ግን አንድን ነገር ተናግሮ ከዛ ወደ ሞት ሰዎችን ይነዳል። እውነት ተናግሮ ወደ ሞት። ለምሳሌ በጣና እንዲህ ነው፣ እንዲህ አልገጠመሽም፣ እንዲህ አልሆነብሽም ምናምን ሲባል አዎ ጌታዬ፣ አዎ ልክ ነው፣ እንዲህ አልነበረም፣ ከዛስ እንዲህ አልነበረም፣ አዎ ያንተን አሳዝኖሽ የለም፣ አዎ ይሄን ሁሉ ያደረገችው ከጎረቤትሽ ያለችው ብሎ ከጎረቤት ጋር ያማታል። ይሄ በጣም እኔ ደጋግሜ እኮ ብዙ ጊዜ ነግራቸዋለሁ። በጣም ነው የሚናገረው። በእውነት ልነጋገር ከተባለ እኔ ጠንቋይ ቤት የሰማኋቸው መልእክት፣ እኛ ቤት ውስጥ በባለ ውቃቤና ባለ ዛሬ የሰማኋቸው መልእክት ጥራት
እዚህ ቤተክርስቲያን ውስጥ አላየሁ። እዚህ ቤተክርስቲያን ምላችሁ ወንጌል ብርሃን ብቻ አይደለም ብላችሁ ቤተክርስቲያን አጠቃላይ ቀጠና ሁለትም እንደዛ አይነት ጥራት ያለው መልእክት አላየሁ። ምክንያቱም ለምንድን ነው? ስለማንታረምኛ ለጌታ ክብር አይናችንን ከጨፈንን የሚያርመን የለም። እዛ መልእክቱን ጥርት አድርጎ ካልተናገረ ሰው አይከተለው። እውነት ውሸት? ስለዚህ ሲሞን የሚባለው ጠንቋይ ከተማውን ሁሉ ያስገዛ ጠንቋይ። ሰው ሁሉ መንፈሳዊ እርዳታ ሲፈልግ መንፈሳዊ ቋጠሮ ካለበት እሱ ጋር ነው የሚመጣው። ደግሞ ዝም ብሎ መጥቶ የሆነ ነገር ብሎ አይደለም፣ ችግራቸውን ከስሩ ነው የሚፈታው። የሚያስገርም ነገር ነው የሆነ። ነገር ግን ወገኖቼ ሰይጣን ሊሰርቅ ሊያጠፋ እንጂ ስለሌላ ስለምንም አይመጣም እንደሚል ሰይጣን በሰይጣን የሚካሄዱ ተአምራቶች በሰይጣን የሚካሄዱ ምንም አይነት ነገሮች በሙሉ ፍጻሜያቸው ምንድነው? መልሱልኝ። እሷ ናት በቃ የሚለየው። የክርስቶስ ሕይወት ነው። የሰይጣን ግን ምንድነው? ሞት ነው። የብዙ ከሆኑ ነገሮች አሉ እኮ የሚነገሩ። መሪዎች፣ ባለስልጣናት ጠንቋይ ይቀልባሉ ይባላል። ዝም ብሎ እንደው ፍረፈርስኬ የሆነ ተረት እኮ አይደለም። ብዙ ጉዳዮች አሉ እነሱን የሚያሳምኑበት የሚረዱበት። ስለዚህ በዛ ከተማ ውስጥ እንዲህ አይነት ጥንቆላ ሰልጥኖ በነበረበት ጊዜ አንድ ቀጭን መነጽር ያደረገ እኔን የሚመስል አሜን፣ እግዚአብሔር ይመስገን፣ የእግዚአብሔር ስም የተባረከ ይሁን። እኔ ይመስለኛል ፊልጶስ ወፍራም ነው ብላችሁ እንዳትከራከሩ። እና ሄደና በሰማርያ ወንጌል ሰበከ። የሚናገረው ነገርና የሚያደርገው ተአምራት ሰዎችን አስደነቃቸው። ሰው ሁሉ ግራ መጋባት ጀመረ። ከዚህ በፊትም ተአምራት አይተዋል። ማን የሚሰራው? እሱ የሚሰራው። ይሄኛው ግን ተአምራት ብቻ ሳይሆን ከተአምራቱ ጋር ተያይዞ መልእክት አለው። ሰዎችን ወደ ሰላም፣ ሰዎችን ወደ ፍቅር፣ ወደ ህብረት፣ ወደ ጤንነት ጥያቄ ወደ መመለስ የሚመጣ ነገር አለው። ሰው እኮ ጠንቋይ ቤት ሄዶ ብዙ ነገርም ቢነገረው ከዛ በኋላ እኔ ምን ከሰው ጋር እኖራለሁ? ጎረቤቴ ተነስቶብኝ ሰራልሽ ያለው እንደሰራሁልሽ እንደሰራሽብኝ እያለ ነው የሚመጣው እኮ። ሰው ጠንቋይ ቤት ሄዶ እኮ በቃ ብዙ ነገር ብሎት ጥቁር አይሆንም ብሎት እኔን ሰላም እንዳይል በቃ ብዙ ነገር ብሎት ከዛ ይወጣል። በቃ ጥቁር አይሆንም ተብሏል። ጥቁር ሴት አጠገቡ ስትመጣ በቃ አይጨብጥ ወይ ቀይ አይሆንም ይለዋል፣ ወይ ደግሞ በጠዋት በቀኝ ጎን ተነሳ ይለዋል። እማይሆን ራሱ ማይሰራውን ራሱ ተናጋሪ ማይሰራውን ሰጥቶት። ለማንኛውም ምንድነው ብዙ የቤት ስራ አለበት። ግን ፊልጶስ ይዞ የመጣው መልእክት ግን የሰላም መልእክት ነው፣ የእረፍት መልእክት ነው። ሰው ወደ ልቡ እንዲመለስ የሚያደርግ፣ ሰው ማንነቱን እንዲያውቅ የሚያደርግ፣ መጀመሪያ ከእግዚአብሔር ጋር ከዛ ከሰው ጋር እንዲታረቅ የሚያደርግ፣ እርግጥ አድርጎ ሰው ጥላውን እንዳይሸሽ የሚያደርግ መልእክት። ደግሞ ከጎኑ ለጎኑ ደግሞ ታምራትና ድንቅ አለ። ከዛ ሰው ሁሉ በአብዛኛው ሲድን ሲሞን አብሮ አመነ። ለምን አመነ ብትሉኝ ማንን በቃ ተወሰደበት እኮ። ከስሩ የነበሩት በሙሉ በዚህ ሰውዬ ስብከትና በሚያረጋቸው ተአምራት ተገርመው በክርስቶስ አመኑ። ስለዚህ ተቀላቀለና አንድ ላይ አመነ። ግን አላመነ። በኋላ ላይ እናየዋለን። አላመነ። ያመነው ግራ ገብቶት ነው። ትዝ ይለኛል እኔ ቦንኬር ይመጣ ነው ተብሎ እኔ እንኳን ቤተሰቦቼ ያላቸው ዳቦ ቤቱ ትልቁ እዛ ሬክላሙ ላይ ጽጌ ዳቦ ቤት የሚለው ላይ የቦንኬን ፎቶ እዛ ገለጠፍ ነው። ዳቦ ሊገዛ የሚገባው ለጠበል ራይስተን ነው። እንትንም የጴንጤ አምላክ መጣ አይደል? የጴንጤ አምላክ ብላምን በቃ ሰው ትርምስምስ ነበር። ትዝ ይላቸዋል። በኋላ አንዱ በጣም ጨንቆት ሲያወራ ሰማው። በጣም ዶክተር ነው ሰውየው። ለቀይ መስቀል እዛ እንትን አለ፣ ቀይ መስቀል መሰብሰቢያ አዳራሽ አለ እዛ። በጣም ሲሪየስሊ በቃ አጀንዳ ይዞ ይነጋገራሉ። እንዴ ይሄ የጴንጤ አምላክ ቦንኬ የሚባለው ከመጣ እኮ በሽተኛ ሁሉ ይድናል፣ የሚድን የሚቀር የለም አሉ ነው። እሰይ አይባልም? እስቲ ስሙት። እሱ ማለት ምን አስጨነቀው? እኛ ምን ልናክም ነው? እኛ ምን ልናክም? በእውነት እኮ ነው የምላችሁ። ደግሞ የዛን ጊዜ ምስክርነቱ ኃይለኛ ስለነበር በዚህ በቃ ብዙ ኃይለኛ ነበር ሩጫውና፣ እንደው በእውነት የዛን ጊዜ ጌታ የሚመጣም ይመስል ነበር። ትርምስምስ ኃይለኛ ትርምስምስ ነበርና እንደው እኔ እኮ አለ በቃ እንደው ይሄ ሰው እኮ ከመጣ እንደ ይሄ እኮ በእንጀራችንም ነው እኮ ይሄ ሰውዬ ከመጣ እኮ በሽተኞች ሁሉ ይድናሉ አለ።
ስለዚህ የኛ በሽታ የሚያስደስታቸው ሰዎች አሉ ማለት ነው። ሴትየዋ ለካርድ 100 ብር ሲጠየቁ ምን ነው አንተ መድኃኒዓለም ጋር የምታቀርበው የመሰለ እንዴ? ሰው ጋር እኮ ነው። መድኃኒዓለም ጋር ከሆነ ድነው ነው የሚወጡት ይታወቃል። ይሄን ያህል ያቆለልከው። ለማንኛውም ሲሞን በፊልጶስ ስብከት እናንተን ሰው ሁሉ ስለዳነ እሱም ግራ ገባውና አንድ ላይ አመነ። በእኛ ቤተ ክርስቲያን የዳኑትን ሰዎች እዚህ ጌታን የሚቀበሉትን ሰዎች በቀጥታ ትምህርት አንጀምርም። ሰው ከአጋንንት ጋር እንደሚማር እናውቃለን። እያዛጋው እያስፈሸከው ክትትል ትምህርት ሊማር ይችላል። ስለዚህ ይሄ ሰውዬ ባመነ ጊዜ በእኛ ቸርች የነፃ ማውጣት አገልግሎት የሚባል አለ፣ ዴሊቨራንስ አገልግሎት አለ። 4 ሳምንት እጅ እየተጫነበት እየተባለ ቀናበል እስቲ ፊትን እንየው የሚያስጨፈግግ ነገር አለ ወይ ምናምን እየተፈተሸ ይጸለይለታል። በተቻለ መጠን አጋንንት ፖሰስድ ከሆነ መንፈሱ ምን እንዲል ነው እንዲወጣለት። የዛን ጊዜ ግን አይታወቅም። በሰማሪያ ያሉ ፊልጵስዩስ ብቻ ነው መሰለኝ፣ ሌሎች ብዙ ላይኖሩ ይችላል አላውቅም። አብሮ ሲያምኑ ለዚህ ሰውዬ ለሲሞን እጅ ጭኖ የጸለየለትም ሰው አልነበረም መሰለኝ። ከና አጋንንቱ ነው እዛ ውስጥ ይኖር ነበር። በኋላ ላይ የሰማሪያ ቅዱሳን ጌታን ተቀበሉ የሚባል ወሬ ስለተሰማና ለሐዋርያት ስለተሰማ እነ ጴጥሮስ ሄዱና በሰማሪያ ወንጌል አምነው ለተቀበሉ ቅዱሳን የመንፈስ ቅዱስ ሙላት ይጸልዩላቸው ጀመር እና እጅ እየጫኑ ሲጸልዩላቸው ወንድማችን የተገለጠ የተደበቀ ነገር አወጣ። የሐዋርያት ሥራ ምዕራፍ 8 ከቁጥር 17 ጀምሮ በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ምን አድርጉኝ ስጡኛል። አጅሬ ይዟል። አሁን ቁጭ ብሎ የከሰረው ሂሳቡን ነው የሚያስበው። ትናንትና በጥንቆላው በመተቱ ያስደንቅ ነበር፣ ያምታታ ነበር፣ ብዙ ነገር ያደርግ ነበር፣ ቤቱ በገንዘብ ሙሉ ነበር። አሁን ደግሞ ሰው ሁሉ ወደ ጌታ መጣና ከሰረ። ቁጭ ብሎ እሱ ኖርማል ሆነ፣ እንደ ማንኛውም ተራ ሰው ሆነ። ቁጭ ብሎ እንደው ምንድነው የሚባል ምንድነው ምን ማድረግ አለብኝ ብሎ ሲያስብ ሐዋርያቶች መጥተው ለእያንዳንዱ እጅ ሲጭኑ ሰውየው ፓራራ ሻራ ላይ ያለ በልሳን በምን ምናምን ሲል ወዲያውኑ ጴጥሮስን ጀርባ ነካ ነካ አድርጎ ስንት ነው አለው። ይሄ አንተ የምታረገው ነገር እኔ ራሴን እንዳረገው ከዛ በኋላ እኮ የመሙላት ምናምን ብሎ ለጥፎ እኮ ቁጭ ሊል ነው። ከዛ በኋላ የሚመጡት ሰዎች በትንሽ ሂሳብ ከወሰደ በኋላ ይሄን ስልጣን ከተቀበለ በኋላ አይደለም ከዛ በኋላ የራሱ ነገር ይከፍታል። በዚህ በኩል መንፈስ ቅዱስ የምትሞሉት እያለ እንትን ሊያደርግ ነው። ነካውና ጴጥሮስን ከዛ ከሚጸልይበት አነቃው። ምንድነው አለ። ይሄ አሁን አንተ እንዲያረክ እንትን የምታረገው ነገር ሂሳቡ ስንት ነው ልስጥህና እኔም ራሴ የምጭንባቸው። እሱ ራሱ እኮ የለውም ገና። የሲሞን ደግሞ ጥሪው በጣም ፋስት ሆነ። ደግሞ እሱ መንፈስ ቅዱስ አልተሞላም፣ ግን የሚጭንባቸው ሰዎች መንፈስ ቅዱስ እንዲሞሉ ይፈልጋል። አያችሁ፣ ሁለት ነገር። ያቺ ጤነኛ ቤተክርስቲያን ያንን ሁሉ እየሰባበረች ብዙዎችን ወደ እግዚአብሔር መንግስት እያፈለሰች ያለች ቤተክርስቲያን በዚህ ባልዳነ በተቀላቀለ ተኩላ በሆነ ሰው ሁለት ፈተና መጣ። አንደኛው ለሐዋርያት የገንዘብ ምን ፈተና። እንዴ ጴጥሮስ እዚህ ላይ ገንዘቡን ተቃወመ እንጂ ወገኖቼ የመጣበት ፈተና ቀላል ነገር አይደለም። ገንዘቡን ተቀብሎ ምን ችግር አለ አንተ አለ በጌታ ናርላው ታረጸለያ እጅ ጭነህ መጸለይ ትችላለህ ብሎት ሊለው ይችል ነበር ገንዘቡን ቢፈልግ ኑሮ። አሁን ይሄን ትልልቅ ስራ እየሰሩ ያሉት የቤተ ክርስቲያንን መሰረት እየገነቡ ያሉት ያቺን ቤተ ክርስቲያንን ውበት እንዲኖራት መልክ እንዲኖራት ያሉት ሐዋርያቶች በገንዘብ ፈተና ሰይጣን ፈተናቸው። ዛሬ በዘመናችን እንትኑ ወጥቶ ጣራ ፒክ ደርሶ አይደለም በገንዘብ በመስጠት ለመገልገል መፈለግ አይደለም፣ ራሱ በገንዘብ አገልጋይ ይገዛል። በገንዘብ አሁን እንትኑ አድጎ በነ ጴጥሮስ ጊዜ ገንዘብ ሰጥቶ ይሄንን ላርግ ነው። በእኛ ዘመን ደግሞ ሰዎች በገንዘባቸው ራሱ አገልጋዩን ከነቁሙ
እንዳለ ቁሙን አውርድልኝ እንደሚባል ነብይ ናት ከተባለ በቃ እግዚአብሔር ይጠቀምባት ከተባለ ወስደው የሆነ ምግብ ቤት ክትፎ ምን ያውና ከነቁሙ መኪና ውስጥ ያስገቡታል። በቃ ከዛ በኋላ ይሄ ሰውዬ የሚናገር ዕቃ ነው የሚሆን። ሲፈልጉ ለልጅ ልደት ያጸልዩታል። ደግሞ አንዳንዴ ሲያሳጥር ምን ነው ታሳጥራለች ረዘም አድርግ ደግሞ ጸሎት እንደ ትናንት ነው አይደለም። ዛሬ አጠር ማድረግ ጀምራል። እኔ እንዲህ አይነት ጸሎት ካንተ እንድሰማ አልፈልግም እየተባለ በገንዘብ በቁሙ እሱማ በዚህ ጉዳይ እንድትናገር ይፈልጋለሁ ብሎ ገንዘብ መስጠትማ እኛ ጋር አሁን ፋሽን ነው። ይኸውላችሁ አገልጋይን በገንዘብ መርዳትና ማገዝ እግዚአብሔር ይመስገን መጥፎ ነገር አይደለም። እንኳን አገልጋይ እንኳን የእግዚአብሔርን ሰው የተቸገረና አስፈላጊ ለሆነ ሰው እኮ መርዳትና መስጠት ማገዝ ያስፈልጋል። ትልቅ ስህተት የሚሆነው በገንዘብ በሰውየው ውስጥ ያለውን ጸጋ በገንዘባችን ተጠቅመን የራሳችን ለማድረግ ስንሞክር ያን ጊዜ የምንጣለው ከእግዚአብሔር ጋር እየሰማችሁ ነው። ያዛን ጊዜ ከእግዚአብሔር ጋር የምንጣለው። በአገልጋዮች መጠቀም ከፈለግን እግዚአብሔር ይመስገን። አገልጋዮችን ማልበስ፣ መስጠት፣ መርዳት፣ መጎብኘት ከፈለግን እግዚአብሔር ይመስገን። ምንም ሙዚቃ ያስፈልገው። ያንን ካደረግን በኋላ እዚህ ጋር ጸልይ፣ እዚህ ጋር ድገም እንጂ እኔ ያልተሻለኝም እኮ ምናምን ክርክር ልክ ከፍዬ የለም እንዴ ሳልታከም አልወጣም አይሆንም። ይሄ በጣም እርግጥ ነው አሁን እየሆነ ነው አይደለም። አሁንማ ምንም ሞደርናይዝድ ሆኖ በቴሌቪዥን ሆኖ ያው በቴሌቪዥን ስህተት እንደማይኖር ታውቃላችሁ። በቴሌቪዥን ሆኖ ገንዘብ ላክ እንጸልይላለን ይባላል። ላክ በቃ አሁን ላክ በቃ አለንኛ ላክ ነው በቃ ላክ ነው ምን ልላክ? ገንዘብ ላክ። ገብታችኋል የምለው ነገር? ደግሞ እንትን አለችኝ እቺ የሆነ ጨርቅ አለችኝ፣ አንድ ጨርቅ አለችኝ። እሷን እንልካለን። በቃ ምን ላይ የምታስቀምጥባት ቦታ በሙሉ መፍትሄ ናት። ንቅል አድርጋ የምታወጣ ንቅል ላክ። ሂሳቧን ብዙ አይደለም ትንሽ ነው። ሂሳቧ ከስሯ ይጻፋል። ስትልኩ ገንዘቡ ይላካል። ገንዘቡ ሲላክ ጨርቁ ይላካል። እየሰማችሁኝ ነው? በዚህ አካሄድ አልተፈወስንም፣ ተፈውሰናል። ተፈውሰን ሊሆን ይችላል። መፈወስ ግን ትክክለኛነትን አያረጋግጥም። የሚያሳስተን ይሄ ነው። በአንዳንድ ልምምዶች መፈወሳችንና ከችግራችን ነፃ መውጣታችን ወገኖቼ የጤነኛ አካሄድ ምልክት ማረጋገጫው አይደለም። ልክ ነኝ የምለው ገብቷችኋል? ገንዘብ ሰጥተን ሰው ልናጸልይ እንችላለን። ጾም፣ ጸልይ፣ በርታ፣ ግፋ፣ ቀጥል፣ በርታ ብላምን እያልን ገንዘብ እየላክን ሰዎች ልናጸልይ እንችላለን እና ከአለብን ችግርና እንትን ነፃ ልንሆን እንችላለን። ግን በእግዚአብሔር ዘንድ ግን እንጠየቅበታለን። ምክንያቱም ያ እግዚአብሔር በዛ ሰው ውስጥ ያስቀመጠው ከፍለ እንድትወስድ ሳይሆን በነፃ እንድትጠቀም። ሰውየው ግን ገንዘብ ፈልጎ በገንዘብ ያገለግላል። እየሰማችሁኝ ነው? እና ጴጥሮስን ጀርባውን ነካ አድርጎ ስንት ልክፈል አለው። ለዛ ለተራቆጠ ምስኪን፣ ለሚንከራተት፣ ቤት ለሌለው፣ ሚስቱን ይዞ በየሰው ቤት የሚያድር ለሐዋርያው። እንደ ሐዋርያ ሲባል እዚህ ላይ እንትን እሳት እንዳታስቡ፣ እንደኛው ናቸው። ችግር አለ። ሊርባቸው ይችላል፣ ሊቸገሩ ይችላሉ። እግዚአብሔር ነው በእነሱ እየሰራው እንጂ እንደ ሰው ፈተና ውስጥ ያሉ ሰዎች ናቸው። ገና ደግሞ የእግር መንገድ ደግሞ ይጠብቀዋል። የዛን ጊዜ ጀርባውን ነክቶ ገንዘብ የሚጠይቀው ቢገኝ ወገኖች እንዴት መመለስ ይችላል? ይሁን እንጂ ግን ጴጥሮስ እንዲህ ብሎ መለሰለት። ተመልከቱ፣ እንዲህ ብሎ መለሰ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ከአንተ ጋር ይጥፋ፣ ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ምን በል ለምን፣ በመራራ መርዝና በአመፅ እስራት እንዳለህ አያለሁና አለው። ሰውየው ሲጾም ጸሎት ይዝ እንደሆን እስቲ እናንብበው። ይሄ ከባድ መልእክት ነው። በቃ ይሄ እኮ የተነገረው ሰው
ምን ማለት አለበት? ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተው ወደ ጌታ ለምን የለውም እሱ የሚያውቀው ነገር የለም። ግርግር ነው ወንድም፣ ግርግር ቸርች ውስጥ ያለ የተቀመጠ አዋቂ የሚመስል መንፈሳዊ ልምምዱን የተለማመደ ግን አጋንንት ፖሰስድ ይሆን ህይወቱ ግን በአመጽና በክፋት ምን የታለ የታሰረ የጌታን ነፃ ስጦታ በምን የሚፈልግ በገንዘብ የሚፈልግ ያ ድንቅ አገልጋይ አንተ ስመለከትህ በመራራ ስራት በአመጽና በመራራ ስራት ታስራል ተይዛል ብሎ ሲለው ይሄ ካላችሁት ነገር አንድም እንዳይደርስብኝ እናንተው ጸልዩ ይላል። አድክም ነው ወገኖቼ ስሙኝ። አያችሁ ቤተክርስቲያን እንዴት ሲፈትን በገንዘብ ሊያፈርሳት። እነዚህ የእግዚአብሔር ሰዎች ግን እምቢ አሉ። አሁን ግን ቤተክርስቲያን ውስጥ እያመሰ ያለ ገንዘብ አይደለም፣ ብዙዎቹን እያጣለን ያለው ገንዘብ ነው። እዛ ቤት የምንጸልየው እዚህ ቤት የማንጸልየው፣ እዛ ቤት የምንጎበኘው እዚህ ቤት የማንጎበኘው፣ የተለያዩ ነገሮች ገንዘብ ነው። ወገኖቼ ስሙኝ፣ ምንም ማድረግ አይቻልም። ጠላት ዲያብሎስ በመካከላችን የጥፋት ልጆችን አስነስቷል። በዚህ አይነት አካሄድ ጤነኛውን አካሄድ የሚያበላሹ ስላንተ ጉዳይ አይዞኛ እንጾማለን እንዘጋለን ብለው ሂደው ሰው ቤት 5-6 ነው የሚዘጓሉ ለ3 ቀን። ቤተክርስቲያንስ ግን መጸለይ የማይችሉ ስለ ሀገር ጉዳይ መጸለይ የማይችሉ ስለ ጤነኛዋ ስለ እግዚአብሔር ቤተክርስቲያን ጉዳይ የማይጸንትን ማይሉ ስለ አንድ ሰው ግን አሳሰበኝ ብለው አንድ ጊዜ አንዱ እያገለገለ ሲጸልይ ብዙ የሚወድቁት እህቶች ናቸው። ደብረ ብርሃን አካባቢ ይጸልያል፣ እህቶች ነው የሚወድቁት እየወጡ። ከዛ ከመሪዎቹ አንዱ ጠሩትና ና አሉት። አገልጋዩ መጣ። ይሄ ነገር ወንድሞችን አያካትትም እንዴ? ይሄ ነገር ወንድሞችን አያካትትም? ምንድነው ለየት አለብን? ምክንያቱም የእግዚአብሔር ነገር ከሆነ ለማን ነው መሆን ያለበት? ለሁሉም ነው። ብዙ የምንጫወተው ነገር አለ። አሁን ሰዓት ይዞኛል። እግዚአብሔር ይመስገን። የሚቀጥለው ሳምንት